መጽሐፍ ቅዱሳችንን ከሉቃስ ወንጌል ምዕራፍ 13 ከቁጥር 10 ጀምሮ ያለውን ቃል እናወጣለን። በኢየሱስ ስም አነበዋለሁ። በሰንበትም በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስ ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቶ ውሃ ሊያጠጣ ይወስደው የለምን? ይህቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባትምን? አለው። ሃሌሉያ አሜን። ከዚህ ሰይጣን እስራት ልትፈታ አይገባትምን አለ። ኢየሱስ በምኩራብ ምን ይል ነበር ይላል መጽሐፉ? ያስተምር ነበር። ጌታ ኢየሱስ ስፔሻሊ አገልግሎቱ ጅማሬ ላይ በምኩራብ እየተገኘ ያስተምራል። በምኩራብ አካባቢ ተገኝቶ ድንቅና ታምራቶችን ያደርጋል። የመንግስቱን ወንጌል ይሰብካል። የታመሙትን ይፈውሳል። ሰዎችን ነፃ ያወጣል። ልክ በዚህም ስፍራ ላይ በምኩራብ እያስተማረ እያለ 18 ዓመት ሙሉ የድካም መንፈስ የነበረባት ሴት፣ እንግዲህ እቺ ሴት 18 ዓመት ሙሉ የድካም መንፈስ ነበረባት ይባል እንጂ በሰዎች ዓለም በሰዎች እይታ ጎባጣ ነበረች። ጎብጣ ነው የምትሄደው። እጅግ ቀስ ብላ ነው የምትሄደው። እላያዋ ላይ የተጫነባት ነገር አለ። ለ18 ዓመት ግን በምኩራብ ከመምጣት አልከለከላትም። እየመጣች ቃሉን ሰምታ ትሄዳለች። እየመጣች ቃሉን ሰምታ ትሄዳለች። አንድ ቀን ግን ቃል የሆነው ራሱ መለኮት ወልድ ታሪክን የሚቀይረው የሚናገረው መንፈስና ሕይወት የሆነ ኦባዳላ ቨረከቶሲያ ድንገት አንድ ቀን በምኩራብ ሲያስተምር ቁጭ ብላ ትሰማ ነበር። ያን ቀን ለካ ታሪኳ የሚቀየርላት ቀን ነበር። ነገሯ ሺፍት የሚያደርግበት፣ በሰዎች ሐሳብ በሰዎች ልብ ውስጥ የተቀመጠ ነገር ሁሉ የሚቀየርበት ቀን ነበር። ውርደቷ ወደ ክብር የሚቀየርበት ቀን ነበር። ሐዘኗ ወደ ደስታ የሚቀየርበት ቀን ነበር። በሽታዋ ወደ ጤንነት የሚቀየርበት ቀን ነበር። ዛሬም አንድ ሰው ኢየሱስን አምኖ ተወራርዶ የመጣ ሰው ተነብያለሁ በኢየሱስ ክርስቶስ ስም ያ ሐዘን ወደ ደስታ ይቀየራል። ያ ሐዘን ወደ ደስታ ይቀየራል። ያ በሽታ ወደ ጤንነት ይቀየራል። ያ ሞት ወደ ሕይወት ይቀየራል። ኢየሱስ ድንገት በምኩራብ እያስተማረ እያለ በመሃል ቁጭ ብላ ነበር። ቃሉን ትሰማለች። እንደ ሌላ ቀን ሰምታ የምትወጣ መስሏት ነበር። ነገር ግን ኖ። ለአንዳንዶቻችሁ እግዚአብሔር ምስክሬ ነው፣ ተመሳሳይ ሆኖ ነገራችሁ ይወጣችሁ። ዛሬ እንደ ሌላው ቀን አይደለም። እስቲ አንድ ሰው አይደለም ይበል። ዛሬ ላመነ ሰው፣ በቃሉ በመንፈሱ ላመነ ሰው የጌታ ኢየሱስ ክርስቶስ መገኘት በዚህ ቃል ውስጥና በሚጸለይበት ሰዓት ይዳሰዋል። ይዳሰዋል በኢየሱስ ስም። ኢየሱስ ከስብከት መሃል እቺን ሴት አያት ይላል። ሲያያት እንደሌላው አዝኖ ሊያልፋት አይደለም። ሲያያት እንደሌላው አጽናንቶ ሊያልፍ አይደለም። ሲያያት ችግርን ከስር መሰረቱ ከሷ ላይ ሊነቅል ነው። አዎ ኢየሱስ አንድ ስፍራ ላይም ካያችሁ ያቺ መበለት ልጇ የሞተባት በናይን ከተማ ማለት ነው። ከናይን ከተማ እየወጡ እያለ ኢየሱስ ደግሞ ወደ ከተማ እየገባ ነው። እነሱ ሞትን ተሸክመው ሬሳን ተሸክመው እየወጡ ነው። ሕይወት የሆነው ኢየሱስ ደግሞ ሕይወትን ለብሶ የተገለጠው ጌታ መንገድ ላይ ተገናኙ፣ ከሞት ጋር ማለት ነው። ሞትና ሕይወት በምድር ላይ ተገናኙ ፊት ለፊት። ኢየሱስ አዘነላት ይላል። ያቺን ሴት ያየ ሁላ ባይዘዌ አዝኖላት ይሄዳል፣ ያልፋል። ኢየሱስ አዝኖላት አላለፈም፣ አልሄደም። ሲያዝንላት ልጇን አስነሳላት። አንድ አማኝ ካለ አሜን ይበል። ለዚህ ስም ሴት ያሩሩ ደግ የሆነ አይን ተመለከታት። ባያት ጊዜ ጠራት ይላል። መጣች እቺ ሴት። ከዛስ እጁን ጫነባት ይላል። ሃሌሉያ ሃሌሉያ። እጁን ምን አለባት ይላል? ዛሬ እሱ እጅ እንደሚጫንባችሁ እንደሚነካችሁ ታምናላችሁ? ኢየሱስ በስጋ በመሃላችን የለም።
ትላንት በስጋ በኢየሩሳሌም በእያንዳንዱ መንደር እያለፈ ሰውን ሲፈውስ ነበር በስጋ እየዳሰሰ። ዛሬ ግን ኢየሱስ የሚዳሰን በመንፈስ ቅዱስ አማካኝነት ነው። አሁን በመሃላችን በመንፈስ ቅዱስ አማካኝነት ኢየሱስ በዚህ አለ። ያመኑ ሰዎች ይዳሳቸዋል። ያመኑ ሰዎች በሽታን ከላያቸው ላይ ያነሳል። ጭንገፋን ያነሳል። እርክማንን ያነሳል። ሟርትን ያነሳል። ተጽዕኖን ያነሳል። ከኔ ጋር ያነሳል በሉ። ድገሙ። በሽታን፣ እርክማንን፣ ጭንገፋን ከቤታችሁ ላይ ከዘመናችሁ ላይ ያነሳዋል በኢየሱስ ስም። እርሱ ደዌያችንን ተቀበለ ይላል። ደዌ ይዛችሁ የገባችሁ ያን ደዌ ጌታ ያነሳዋል ከናንተ። ከፍጥረታዊ ዓለም በላይ የሚታመነው የማይታየው ዓለም ነው፣ መንፈስ ዓለም ነው። ይናገር እንጂ ጌታ ወደ ህይወታችሁ ይምጣ እንጂ ይታመናል ኢየሱስ። ይታመናል ኢየሱስ። ይታመናል። ሃሌሉያ። ኢየሱስ በዚህ ሴት ላይ እጁን ጫነባት ይላል። ኢሚዲየትሊ ይላል ሺ ስታንድ ስትሬት፣ ቀጥ ብላ ቆመች። ወዲያውኑ ቀጥ ብላ ስትቆም ታምራት ሲሆን ምንም የማይመስላቸው የምኩራብ አለቆች አሉ። ተነስተው ምን አሉ መሰላችሁ? ሊፈውስ የሚገባበት 6 ቀን እያለ ለምን በሰባተኛው ቀን በሰንበት ቀን ይፈውሳል አሉ። 6 ቀን የፈውስ ቀን እያለ አሉ በሰባተኛው ቀን ለምን ይፈውሳል? ማመስገን ሲገባቸው መቃወም ጀመሩ። እንዴት በሰባተኛው ቀን ትፈውሳለህ? አንድ ነገር ማመን አለባችሁ። ሁል ጊዜ ፕሮሞሽን በህይወታችሁ ላይ ሲሆን፣ አገልግሎታችሁ በሁሉ አቅጣጫ እየሰፋ ሲሄድ፣ ነገራችሁ እየበዛ ሲሄድ፣ የጌታን ታምራት ስታዩ የሚቃወማችሁ አሉ። ከቅርብ ማለት ነው። ከቅርብ የሚቃወሟችሁ ሰዎች አሉ። እነዚህ ሰዎች ጠላት ሆነውባችሁ ሊነሱባችሁ ይችላል። አሁን በዚህ ሴት ፈውስ እንግዲህ አስቡት። ማመስገን ሲገባቸው እንዴት ይፈውሳል? ያ 38 ዓመት ሙሉ ሽባም የነበረ ሰው ሲፈወስ እንዴት ተፈወሰ ብለው እንግዲህ መጮህ ጀመሩ እነዚህ ሰዎች። ኢየሱስ የሚገርመው ለብዙዎቹ መልስ አይሰጥም፣ ይሄዳል። ለዚህ ሴት ግን መልስ ሰጠላት። ጌታ ይባረክ። ደስ አይልም? ቆሞ መልስ ሰጠ። ለብዙዎቹ ከፈወሰ በኋላ ለማንም እንዳትነግሩ ይላል፣ ወይ ደግሞ ከፈወሰ በኋላ የለም ኢየሱስ። የሚገርመው ለዚህ ሴት ግን ቆሞ መልስ ሰጠ። ምን አላቸው? እቺ ሴት የአብርሃም ልጅ ሆና፣ የአብርሃም ልጅ ሲላት የኪዳን ልጅ ናት። እቺ ሴት ፈውስ ይገባታል፣ በረከት ይገባታል። ኢየሱስ ምድር ላይ ሲያገለግል በእምነታቸው ፈውሷል። እምነታቸውን አይቶ ከነሱ ፈውሷቸዋል። እቺ ሴት ደግሞ ኪዳኗን አይቶ ነው የፈወሳት። ለአንዳንዱ ደግሞ ብረት አድርጓል። በምረት በኪዳን እንደገና ደግሞ በእምነት ፈውሷል ኢየሱስ። እቺ ሴት የኪዳን ልጅ ስለሆነች በዛ ተርታ ውስጥ ነው የምትገኘው። የኪዳን ልጅ ስለሆነች ምን ብሏታል? ፈውሷታል። ግን ስሙኝ፣ መንፈስ ዓለም እሷ ላይ ያየባት መነጽር፣ የታየችበት መንገድ ስጋዋ ላይ የተቀመጠ ደዌ ሆኖ የተቀመጠ የሰይጣን እስራት ነው። ሰው ሲያየው ምን ይለዋል? በሽታ ይለዋል። በሽታ ተብሎ ስም ተሰጥቶታል። ያ በሽታ ግን ሶርሱ ዲማን ነው። ምንጩ ከየት ነው የመጣው? ከሰይጣን ነው። መጽሐፋውን የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ይላል። ኢየሱስ ስለሱ ስራ እንኳን ሲናገር ስለመጣበት ዓላማና ፐርፐስ ሲናገርና ስለ ሰይጣን ፐርፐስ ሲናገር ዮሐንስ 10 ላይ እንደዚህ አለ። ሌባው ሊያርድ አለ። ሌባው ሲል ዲያብሎስ ነው። ሊያርድ፣ ሊያጠፋ፣ ሊሰርቅ እንጂ ለሌላ ለምንም አይመጣም አለ። እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ኦላ ማራኮቶሲያ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። እሱ ግን ምንድነው ስራው? ማረድ፣ ማጥፋት፣ መስረቅ ነው። በዚህ ሴት ላይ ምኗ ላይ ነው በሽታ ያስቀመጠው? ስጋዋ ላይ የሚታይ ሆኖ ተቀምጧል። ከአንዳንድ ሰዎች አጋንንቶች እየጮሁ ይወጣሉ። ያ ምንድነው? መንፈሳቸው ነው የታሰረው። መንፈሳቸው ላይ የጨለማ ስራ ተቀምጧል ላያቸው ላይ። ለዚህ ደሞመት በሚመታበት ሰዓት ላይ ከመንፈሳቸው ውስጥ ይናገራል፣ ይለፈልፋል። አንዳንድ ሰው መንፈሱ ዳግም ተወልዷል፣ ቦርናጌን ነው፣ ሰላም ነው መንፈሱ። ስጋው ላይ ግን የጨለማው ዓለም በሽታ አስቀምጦበታል። በማይታወቅ መንገድ ስኳር ተብሏል፣ ግፊት ተብሏል፣ የሆነ ነገር ተብሎ ላዩ ላይ የተቀመጠበት ነገር አለ። የመጨረሻ ስሙኝ፣ አንዳንድ ሰው መንፈሱም ስጋውም ነፃ ነው። ስራው ላይ፣ አገልግሎቱ ላይ፣ መንገዱ ላይ በተለያየ አይነት መንገድ የሚያዘገይ ሆኖ ጭንገፋ ሆኖ መርገም ሆኖ በተለያየ አይነት አቅጣጫ የተቀመጠ የጨለማ ስራ አለ። አንዳንዶቻችሁ ትዳራችሁ ላይ፣ አገልግሎታችሁ ላይ፣ ዘመናችሁ ላይ፣ ልጆቻችሁ ላይ የተቀመጠ የትኛውም ገደብ ይሰበራል። ተጽዕኖ ይሰበራል። ሟርት ይሰበራል። ጨለማ ይሰበራል። የሚያዘገይ መንፈስ ይሰበራል።
አሁን አንዳንዶቻችሁ መውረስ የሚገባችሁን ነገር እንዳትወርሱ እንኳን እያዘገያችሁ ያለ ነፍሳችሁ ሰላም ነው፣ ስጋችሁ ሰላም የሆነ ቦታ ግን መዘግየት ካለ ዛሬ ነው ቀኑ የሚሰበርበት። የለም አሜን የሚል ሰው እዚህ ቤት ዛሬ ቀኑ የሚሰበርበት። ያ ገደብ ይሰበራል፣ ከመንገዳችሁ ላይ ይሰበራል። ያ ድብቅ ሴራ ሁሉ ዛሬ በምንጸልይበት ሰዓት ይሰበራል። ይህ የፈውስ ቀን ነው፣ የነፃ መውጣት ቀን ነው። እቺ ሴት እንደተፈታች ቀጥ ብላ እንደቆመች ያጎበጣችሁ ነገር ሁሉ ተሰብሮ በጌታ በኢየሱስ ስም ቀና ብላችሁ ዛሬ ትሄዳላችሁ።